የወለል ምስሎችን ስፋት በሳንቲሜትር ካሬ በሜትር ካሬ እና በሄክታር መለካት በእነዚህ ስፋትን እንለካለን። በሳንቲሜትር ካሬ በሜትር ካሬ በሄክታር እና ማስመሪያን በመጠቀም የወለል ስፋትን በሳንቲሜትር ካሬ እና በሜትር ካሬ መለካት። ማስመሪያን በመጠቀም ስፋትን መለካት እንችላለን። ጎኖችን የወርዱን ርዝመቱን ማለት ነው። ስፋት ማለት የወርዱ የርዝመቱን ቁጥር ወስደን ማብዛት ማለት ነው። የስፋት ልኬት ምድብ የምንለካቸውን ዕቃዎች ወይንም ነገሮች መሰረት በማድረግ የተለያዩ የልኬት ምድብ መጠቀም እንችላለን እና የስፋትን ልኬት ስንለካ የተለያዩ ዕቃዎችን በመጠቀም ወይንም ያንን ዕቃዎችን የምንለካውን ምድብ በመጠቀም መለካት እንችላለን። ከነዚህም ከከፍተኛ እስከ ዝቅተኛ መለኪያ ምድቦች መካከል ኪሎ ሜትር ካሬ አለ ከፍተኛ፣ ከዛ ሄክታር፣ ከዛ ሜትር ካሬ፣ ሳንቲሜትር ካሬ፣ ሚሊሜትር ካሬ ወዘተ እያልን መለካት እንችላለን። ማስመሪያን በመጠቀም ወይንም ሜትር ገመድ በመጠቀም የመማሪያ ክፍላችሁን የወለል ስፋትና የመቀመጫ ዴስክ የላይኛውን ገጽ ስፋት በሳንቲሜትር ካሬ እና በሜትር ካሬ ለኩ። ለምሳሌ የቤታችሁን ስፋት ማወቅ ትችላላችሁ። የእናንተ ቤት ምን ያህል ሰፊ ነው የሚለውን ማስመሪያ ትወስዳላችሁ። ያው የቤታችሁን ወለል ትለካላችሁ። ስፋቱን ወደ ላይ ምን ያህል ነው ወርዱ፣ ወደ ጎን ምን ያህል ነው ርዝመቱ። ስለዚህ ርዝመቱንና ወርዱን የቤቱን ከወሰዳችሁ ስፋት ለማወቅ ምን ታደርጋላችሁ? ታባዛላችሁ። ርዝመት ሲባዛ ወርድ ብላችሁ። ለምሳሌ ወርዱ 4 ሜትር ከሆነ ርዝመቱ 6 ሜትር ከሆነ የቤታችሁ ስፋት ስንት ነው የሚሆነው? 6 ሲባዛ 4። ያ ማለት 6 ሜትር ሲባዛ 4 ሜትር ስንት ይሆናል? 24 ሜትር ሲባዛ ሜትር ካሬ። ሜትር 2 ጊዜ ነው ማለት ነው። ሜትር ካሬ ማለት እርስ በእርሱ ተባዝቷልና ይሄ ካሬ የሚያሳየው ሜትር ካሬ ሲባል ምንድነው የሚያሳየው? ሜትር ከራሱ ጋር እንደተባዛ ስንት ጊዜ? 2 ጊዜ። ሜትር ኪዩብ ቢሆን ይሄ ቁጥር የሚያሳየው ሜትር ከራሱ ጋር 3 ጊዜ ይባዛ። ሜትር ሲባዛ ሜትር ሲባዛ ሜትር እና ይሄ ሜትር ካሬ ከሆነ ቁጥሩ 2 ከሆነ ኃይለ ቁጥሩ ከራሱ ጋር 2 ጊዜ ይባዛል ማለት ነው። ማስታወስ ያለብን ነገሮች የርዝመት መለኪያ 1 ኪሎ ሜትር 1000 ሜትር ነው። 1 ሜትር 100 ሴንቲሜትር ነው። 1 ሴንቲሜትር 10 ሚሊ ሜትር ነው። 1 ሜትር 1000 ሚሊ ሜትር ነው። እነዚህ ማወቅ አለብን። ሚሊ ሜትር ትንሹ ነው። ከሱ ቀጥሎ ሴንቲሜትር አለ፣ ሚሊ ሜትር፣ ከዛ ከፍ ሲል ሳንቲሜትር፣ ከፍ ሲል ዴሲሜትር የሚባል አለ፣ ከዛ ከፍ ሲል ሜትር፣ ከዛ ኪሎ ሜትር እያለ እያደገ ይሄዳል እና አንዱን ወደ ሌላ መቀየር ይቻላል። ኪሎ ሜትር ትልቅ ነው። 1 ኪሎ ሜትር 1000 ሜትሮች ወይንም 1000 ሜትር ይሆናል። የሚከተሉትን የርዝመት ምድቦች ወደ ተፈለገው ምድብ ለውጡ ይላል። ለምሳሌ 20 ሜትርን ወደ ሳንቲሜትር ቀየር ይላል እና 20 ሜትርን ወደ ሴንቲሜትር ለመቀየር መጀመሪያ በሜትርና በሳንቲሜትር መሃል ያለውን ግንኙነት ማወቅ አለብን። 1 ሜትር ስንት ሳንቲሜትር ነው? 1 ሜትር ስንት ሴንቲሜትር እንደሆነ አየን? 100 ሳንቲሜትር እንደሆነ አየን። ስለዚህ አሁን 20 ሜትሩ ስንት ሳንቲሜትር ይሆናል? ስለዚህ 1 ሜትር 100 ከሆነ 20 ሜትሩ ስንት ይሆናል? አናውቀውም። ኤክስ እናደርገዋለን። ስለዚህ አሁን ኤክስን ለማግኘት ነው ምን እናደርጋለን? ክሪስ ክሮስ እናደርጋለን። ወይንም አንዱ ከኤክስ ጋር ይባዛል፣ 20 ደግሞ ከ100 ጋር ይባዛል። 1 ሜትር ሲባዛ ኤክስ ይሆናል እኩል ይሆናል 20 ሜትር ሲባዛ 100 ሜትር 20 ሲባዛ 100 ሴንቲሜትር። ስለዚህ ኤክስ ስንት ይሆናል? 20 ሲባዛ 100 2000
አያችሁ 20 ሜትሩ ስንት ሴንቲሜትር ነው የሚሆነው? 2000 ሴንቲሜትር ነው የሚሆነው። 1 ሜትር 100 ሴንቲሜትር ከሆነ 20 ሜትሩ ኤክስ 2000 ሴንቲሜትር ይሆናል። 4.5 ኪሎ ሜትር ወደ ሜትር ሲቀየር ስንት ሜትር ይሆናል? አሁን በኪሎ ሜትር እና በሜትር መሃል ያለውን ግንኙነት ማወቅ ነው። 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር ከሆነ 4.5 ኪሎ ሜትር ስንት ሜትር ይሆናል? ፒ እንበለው ወይንም የሆነ ቁጥር ፒ ሜትር ይሆናል። ፒን ለማወቅ ነው የምንሰራው። ስለዚህ ምን እናደርጋለን? ይሄ ከዚህ ጋር ይባዛል። 1 ሲባዛ ፒ ይሆናል እኩል ይሆናል 4 ነጥብ ሲባዛ 1000 4.5 ሲባዛ 1000 ይሆናል። ስለዚህ የፒ ዋጋ 4.5 ሲባዛ 1000 4500። አያችሁ 1 ኪሎ ሜትር 1000 ሜትር ከሆነ 4.5 ኪሎ ሜትር ስንት ነው የሚሆነው? ፒ 4500 ሜትር። አያችሁ ወደ ሜትር ስንቀየር በ1000 ነው የምናበዛው ኪሎ ሜትርን ወደ ሜትር ለመቀየር። 24000 ሚሊ ሜትርን ወደ ሜትር ለመቀየር በሜትርና በሚሊሜትር መሃል ያለው ግንኙነትን ማወቅ አለብን። 1 ሜትር ስንት ሚሊ ሜትር ነው? 1000 ሚሊ ሜትር ነው። አሁን የተሰጠን ስንት ነው? 24000 ሚሊ ሜትር። ስለዚህ በተሰጠን ትይዩ ነው የምንጽፈው። 24000 የቱ ጋር ነው የምንጽፈው? በዚህ በኩል ሳይሆን በዚህ በኩል። ለምን? በሚሊ ሜትሩ በኩል ነው የተሰጠን 24000 ሚሊ ሜትር። 24000 ሚሊ ሜትሩ ስንት ሜትር? ፒ ሜትር ይሆናል። አሁን ፒን ለማግኘት ነው። ስለዚህ ምን እናደርጋለን? ክሪስ ክሮስ ፒ ከስንት ጋር ይባዛል? ከ1000 1000 ሲባዛ ፒ 1000 ሲባዛ ፒ እኩል ይሆናል 24000 ደግሞ ከ1 ሜትር ጋር ይባዛል። 24000 ሲባዛ 1 24000 ይሆናል። ስለዚህ አሁን 1000 ፒን ለማወቅ ምን እናደርጋለን? ፒን ለማግኘት ኦቨር 1000 ፒ እንዲቀር ለ1000 እናካፍላለን። ይሄኛውን ለ1000 ካካፈልን ይሄኛውንም ለ1000 እናካፍላለን። ይሄ 1000 በዚህ 1000 ጠፋ። ማን ቀረ? እንደፈለግነው ፒ ቀረ። ፒ ኢኳል ቱ 24000 ሲካፈል ለ1000 ስንት ይሆናል? 3 0 በ3 0 ይጠፋል። 24 ሲካፈል ለ1 24 ይሆናል። ምን ማለት ነው? 24000 ሚሊ ሜትር ከስንት ሜትር ጋር እኩል ነው? ከ24 ሜትር ጋር እኩል ነው ማለት ነው። በዚህ አይነት መልኩ እንሰራለን። ከዚህ በመቀጠል የተዘረዘሩትን ቁሶች ወይንም ነገሮች ወይም ቦታዎች ሊለኩባቸው የሚችሉትን ዝቅተኛ ወይንም ከፍተኛ ምድብ በመምረጥ መድበውም በምን ሊለካ ይችላል? አሁን የመማሪያ ክፍል በር ስፋት የበራችሁ ስፋት በምን ሊለካ ይችላል? እንግዲህ ኪሎ ሜትር ለትልቅ ነው፣ ለመንገድ ምናምን ለረጅም መንገድ ነው ኪሎ ሜትር። ሄክታርም እንደዚህ ለመሬት ሰፊ ለሆነ፣ ሜትር ስኬር እንደዚህ ረዘም ላሉ ቁመቶች ሳንቲሜትር። አሁን ለበር ስፋት የበርን ርዝመት ለመለካት ሳንቲሜትር ነው የሚጠቅመው። ሳንቲሜትር ካሬ ነው ለበር ስፋት። የደብተራችሁን የላይኛውን መሸፈኛ የደብተራችሁን ርዝመት እና ቁመት ርዝመት እና ወርድ ለመለካት ደግሞ የትኛውን ትጠቀማላችሁ? ሳንቲሜትር ስኬር መጠቀም ትችላላችሁ። ሚሊሜትር ስኬርም መጠቀም ሚሊሜትር ካሬም መጠቀም ትችላላችሁ። የመማሪያ መጽሐፍ ስፋት እሱንም በሳንቲሜትር ወይንም በሚሊሜትር። የጠረጴዛ ቴኒስ የላይኛው ገጽ ስፋት የጠረጴዛ ቴኒስ ረዘም ይላል፣ በሳንቲሜትር መለካት ይቻላል። የቴሌቪዥን የፊተኛው ገጽ በሳንቲሜትር ወይንም በሚሊሜትር መለካት ይቻላል። የኪስ ቦርሳ ስፋት የኪስ ቦርሳ ኪስ ውስጥ የሚያዘው ትንሽ ናት፣ እሷ በሚሊሜትር መለካት ይቻላል። የብር ኖታ ገጽ ስፋት የብር የርዝመቱ ቁመቱ ብር እንግዲህ በጣም ትንሽ ነው። እንግዲህ ትንሽ ሲሆን ሚሊሜትር ነው የምትጠቀሙት። የህዳሴ ግድብ የተገነባበት ቦታ ስፋት ህዳሴ ግድብ ያለበት ቦታው በጣም ሰፊ ነው። ስለዚህ በሄክታር ወይንም በኪሎ ሜትር ነው የሚገለጸው፣ በጣም ሰፊ ስለሆነ ግድቡ የተቀመጠበት ቦታ። የእንጦጦ ፓርክ የያዘው ቦታ ስፋት የእንጦጦ ፓርክ የያዘው ቦታ በጣም ሰፊ ትልቅ ስለሆነ ኪሎ ሜትር ነው
ለመለካት የምትጠቀሙት። የመኖሪያ ቤታችሁ ስፋት፣ የመኖሪያ ቤታችሁን በምንድን ነው የምትለኩት? በሜትር መለካት ትችላላችሁ። በሜትር ካሬ መለካት ትችላላችሁ። ላጲስ ገጽ ስፋት፣ ላጲስ ትንሽዬ ናት። ላጲስ የእርሳስ ማጥፊያ ላጲስ በሚሊሜትር ካሬ መግለጽ ትችላላችሁ ወይንም መለካት ትችላላችሁ። አስተውሉ። 1 ሜትር ካሬ ማለት 1 ሜትር ሲባዛ 1 ሜትር ማለት ነው። ሁሌ ከላይ 2 ቁጥር ካለ ኃይለ ቁጥር 2 ከሆነ ያ ከራሱ ጋር 2 ጊዜ ይባዛል ማለት ነው። 1 ሜትር ኃይለ ቁጥር 2 ማለት 1 ሜትር ከራሱ ጋር 2 ጊዜ ይባዛል። ስለዚህ 1 ሜትር ካሬ ስንል 1 ሜትር ካሬ ስንል ምን ማለታችን ነው? 1 ሜትር ሲባዛ 1 ሜትር ማለታችን ነው። ሜትር ከራሱ ጋር 2 ጊዜ ይባዛል። 1 ሜትር ደግሞ ስንት ሴንቲሜትር ነው? 100 ሴንቲሜትር። 100 ሴንቲሜትር ሲባዛ እንደገና 1 ሜትር 100 ሴንቲሜትር ነው። ስለዚህ ልብ በሉ 1 ሜትር ካሬ ማለት 100 ሴንቲሜትር ሲባዛ 100 ሴንቲሜትር ነው። 100 ሲባዛ 100 ስንት ነው? 100ን በ100 ስናበዛው 100 ሲባዛ 100 ምንድነው የምናደርገው? የዜሮችን አንድን ከፊት እናስቀምጥና የዜሮችን ብዛት 1 2 3 4 4 ዜሮችን 4 ዜሮች 10,000 ይሆናል። 100 ሲባዛ 100 10,000 10,000 ሳንቲሜትር ካሬ። ለምን 100 ሲባዛ 100 ተባዛ 10,000 ሆነ። ሳንቲሜትር ሲባዛ ሳንቲሜትር 2 ጊዜ ተባዛ ማለት ሳንቲሜትር ካሬ ማለት ነው። ስለዚህ 1 ሜትር ካሬ ስንት ሴንቲሜትር ካሬ ነው ከተባላችሁ 10,000 ሳንቲሜትር ካሬ ነው። ለምን 1 ሜትር ካሬ ማለት 100 ሴንቲሜትር ሲባዛ 100 ሴንቲሜትር ነው። ወይንም 1 ሜትር ካሬ ማለት 1 ሜትር ሲባዛ 1 ሜትር ነው። 1 ሜትር ደግሞ 100 ሴንቲሜትር ሲባዛ 100 ሴንቲሜትር 10,000 ሳንቲሜትር ካሬ ይሆናል። ሌላው 1 ሄክታር የሚባለው 1 ሄክታር ማለት 100 ሜትር ሲባዛ 100 ሜትር ማለት ነው። 100 በመቶ የሆነ መሬት ነው ሄክታር የሚባለው። ስለዚህ 1 ሄክታር 100 ሜትር ሲባዛ 100 ሜትር ከሆነ 1 ሄክታር ስንት ይሆናል? 100 ሲባዛ 100 10,000 ነው። ሜትር ሲባዛ ሜትር ካሬ። ስለዚህ 1 ሄክታር 10,000 ሜትር ካሬ ጋር እኩል ነው። ሌላው 1 ሳንቲሜትር ካሬ ማለት ምን ማለት ነው? 1 ሴንቲሜትር ከራሱ ጋር ሲባዛ 1 ሴንቲሜትር ሲባዛ 1 ሴንቲሜትር 2 ጊዜ 1 ሴንቲሜትር ሲባዛ 1 ሴንቲሜትር ነው። 1 ሳንቲሜትር ካሬ ስንት ሚሊሜትር ካሬ ይሆናል? 1 ሳንቲሜትር ካሬ ስንት ሚሊሜትር ካሬ ይሆናል? ይሄን እንዴት እናውቃለን? 1 ሴንቲሜትር ካሬ ስንት ሚሊሜትር ካሬ ይሆናል የሚለውን ለማወቅ 1 ሴንቲሜትር መጀመሪያ ስንት ሚሊሜትር ነው? 1 ሴንቲሜትር 10 ሚሊሜትር ነው። ስለዚህ 1 ሴንቲሜትር ካሬ ማለት 1 ሴንቲሜትር ሲባዛ 1 ሴንቲሜትር ከሆነ 1 ሴንቲሜትሩ 10 ሚሊሜትር ከሆነ ሲባዛ እንደገና 1 ሴንቲሜትሩ 10 ሚሊሜትር ይሆናል። 10 ሲባዛ 10 ስንት ይሆናል? 100 ሚሊሜትር ሲባዛ ሚሊሜትር ካሬ። ስለዚህ 1 ሳንቲሜትር ካሬ ስንት ሚሊሜትር ካሬ ነው? 100 ሚሊሜትር ካሬ ነው። ለምሳሌ እዚህ ካሬ አለ። ካሬ ስሙ ሀለመሰ ነው። ፊደሎቹ አሉ ሀለመሰ። እነዚህ የጎኖቹ ፊደል ነው። ስለዚህ ይሄን ካሬ ምን ብለን መጥራት እንችላለን? ሀለመሰ። ካሬ ሀለመሰ። የካሬ ሀለመሰ ስፋት ምን ያህል ነው የሚሆነው? ርዝመት ሲባዛ ወርድ። ርዝመቱ 1 ሴንቲሜትር፣ ወርድ 1 ሴንቲሜትር። 1 ሴንቲሜትር ሲባዛ 1 ሴንቲሜትር ስንት ይሆናል? 1 ሴንቲሜትር ካሬ። 1 ሴንቲሜትር ካሬ ይሆናል። ስለዚህ በዚህ አይነት መልኩ መስራት እንደምንችል አይተናል። ስፋት 1 ካሬ ሴንቲሜትር ወይንም 1 ሴንቲሜትር ካሬ።
ይሄኛውንም በምናይበት ጊዜ በምስሉ ውስጥ 25 ትንንሽ ካሬዎች አሉ። ካሬ ቀበተቸ አለ። ምን ያህል ትንንሽ ካሬዎች ውስጡ ላይ 1 2 3 4 5 እያለን ስንቆጥር 25 ትንንሽ ካሬዎች አሉ። ስለዚህ እያንዳንዱ ትንሽ ካሬ ስፋት 1 ሴንቲሜትር ካሬ ተብሎ ይጻፋል። የአንዱ ካሬ ስፋት አንዱን በምንወስድበት ጊዜ የአንዱ ካሬ ስፋት ያ ማለት ርዝመቱም ወርዱም 1 ሴንቲሜትር ነው። 1 በ1 ነው። ስለዚህ ስፋቱ ምን ይሆናል? 1 ሲባዛ 1 ሴንቲሜትር ካሬ ይሆናል። ስለዚህ እንደዚህ እንደ አንዱ ስንት አሉ? 25 አሉ። የ25ቱም ስፋት ስንት ይሆናል? 25 ሲባዛ የአንዱ 1 ነው። 1 ሴንቲሜትር ካሬ ስንት ይሆናል? 25 ሲባዛ 25 ሴንቲሜትር ካሬ ይሆናል የዚህ ስፋት። ለምሳሌ መልመጃ ላይ ስናይ ርዝመቱ 3 ሴንቲሜትር የሆነ ካሬ በደብተራችሁ ስሩ። ርዝመቱ ስንት የሆነ? 3 ሴንቲሜትር የሆነ ካሬ። ርዝመቱ 3 ሆነ ማለት ደብተራችሁ ላይ ስትሰሩ እንደዚህ ማለት ነው። ካሬ ማለት ጎን 4 ነው። ርዝመቱ 3 ማለት ወደ ጎን ርዝመት 3። ካሬ ከሆነ ሁሉም 3 ነው፣ ሁሉም ጎን። ስለዚህ በግራፍ ላይ ስትሰሩ ምን ይሆናል? 3 ቦታ ይከፈላል ማለት ነው። እና 3 በ3 አያችሁ። ርዝመቱ 1 2 3 ወደዚህም 1 2 3። ከዛ የሰራችሁትን ካሬ ስፋታቸው 1 ሴንቲሜትር በሆኑ ካሬዎች ክፈሉት። ከፈል ነው ይሄው 1 ሴንቲሜትር በሆኑ ካሬዎች ከፈል ነው። ስንት ካሬዎች ተመሰረቱ? ውስጡ ለስንት ካሬዎች መጡ? 1 2 3 4 5 6 7 8 9 ውስጡ ላይ 9 ካሬዎች መጡ። ስለዚህ የሁሉም ትንንሽ ካሬዎች ስፋት ድምር ስንት ነው? የሁሉም ስንት ነው? የአንዱ 1 ከሆነ የዘጠኙ ስንት ይሆናል? 9 ካሬ ሜትር 9 ሴንቲሜትር ካሬ ይሆናል። ምክንያቱም የአንዱ ስንት ነው? 1 ሴንቲሜትር። የዚህኛው 1 የሁሉም 1 ከሆነ የዘጠኙም ድምር 9 ነው የሚሆነው። 9 ሴንቲሜትር ካሬ ይሆናል ማለት ነው። የጎኖቹ ርዝመት 8 ሴንቲሜትር ያለው ካርቶን ስንት ባለ 1 ሴንቲሜትር ስፋት ያላቸው ትንንሽ ካሬዎች ይኖሩታል? የጎኖቹ ርዝመት ስንት ሴንቲሜትር ያለው? 8 ሴንቲሜትር ያለው። የጎኖቹ ርዝመት ማለት ጎኖች ምንና ምን ወርድና ርዝመት ነው ማለት ነው። ስለዚህ ወርዱም 8 ነው፣ ርዝመቱም ሁሉም 8 ነው። ካሬ ነው። 8 በ8 የሆነ ካሬ ምን ያህል ስንት ባለ 1 ሴንቲሜትር ስፋት ያላቸው ትንንሽ ካሬዎች ይኖሩታል? ስንት ካሬዎች ይኖሩታል? 8 በ8 ከሆነ ስለዚህ ስፋት ስንል 8 ሲባዛ 8 ነው። ስንት ካሬዎች ይኖራሉ ነው ውስጡ ላይ? 64 ማብዛት ነው። ይሄን 8 ቦታ ስንከፍል ስንት ሆነ? 8 ቦታ 1 2 3 4 5 6 7 8 ይሄኛውንም 1 እንዲህ ስናደርግ አሁን ብንቆጥራቸው ውስጥ ላይ ያሉት 64 ናቸው። 64 ትንንሽ ባለ 1 ሴንቲሜትር ስፋት ያላቸው ትንንሽ ካሬዎች ይኖሩታል። በፍሬ ህይወት ቁጥር 1 የመጀመሪያ ደረጃ ትምህርት ቤት በአንድ የበጎ አድራጎት ድርጅት አማካኝነት 200 ሜትር በ200 ሜትር የሆነ የተማሪዎች ስፖርታዊ እንቅስቃሴ ማዘውተሪያና መጫወቻ ሜዳ በሳር ለማልበስ ቢታሰብ ምን ያህል የሆነ? ርዝመቱም ስፋቱም 200 በ200 ሜትር ወደ ጎን 200 ሜትር ወደ ታች 200 ሜትር ሜዳ ነው እንግዲህ። ስለዚህ 200 በ200 የሆነው ሁሉም ሳይዱ ወይንም ሁሉም ጎኑ 200 በ200 የሆነ ሜዳ ነው። ያ ሜዳ ምን ለማድረግ?
በሳር ለመሸፈን ሳር ለመሙላት ነው፣ ሳር ለመትከል ነው። በዛ ሜዳ ላይ ሳር ለመትከል ቢታሰብ የመጫወቻው ሜዳ ስፋት በሜትር ካሬ ፈልጉ። ስፋቱ ስንት ይሆናል? ስፋት ወርድ ሲባዛ ርዝመት ነው። ወርዱም 200 ነው፣ ርዝመቱም 200 ነው። ስለዚህ ስፋት ምን ይሆናል? ወርዱ 200 ሜትር ሲባዛ ርዝመቱም 200 ሜትር። ስለዚህ 200 ሲባዛ 200 ስንት ይሆናል? ይሄን ስናበዛ 200 ሲባዛ 200 ምንድነው የምናደርገው? ሁለትን ከሁለት ጋር ስናበዛ 4 ይሆናል። ዜሮዎችን መጨመር ነው። እዚህ 2 ዜሮ አለ፣ እዚህ 2 ዜሮ አለ፣ 4 ዜሮ ከ4 በኋላ 4 ዜሮ 40 ሺህ ማለት ነው። ስለዚህ 200 ሲባዛ 200 40 ሺህ። ከዛ እዚህ ሜትር አለ። ሜትር ሲባዛ ሜትር ሜትር ኃይለ ቁጥር 2 ለምን ከራሱ ጋር ተባዝቷል። ስለዚህ ስፋቱ ስንት ይሆናል? 40 ሺህ ሜትር ካሬ ነው የሚሆነው። በሜትር ካሬ ምድብ ያገኛችሁትን ወደ ሄክታር ምድብ ለውጡ። በሜትር ካሬ 40 ሺህ ያገኘን ወደ ሄክታር ለውጡ ይላል እና ማወቅ ያለብን በሄክታርና በሜትር ካሬ መሃል ያለውን ግንኙነት ነው። 1 ሄክታር ስንት ሜትር ካሬ ነው? 1 ሄክታር ቀደም እንደሰራ ነው። 1 ሄክታር ስንት ሜትር ካሬ ነው? 10,000 ሜትር ካሬ ነው። ስለዚህ እኛ አሁን ያለን 40,000 ሜትር ካሬ ነው። ስለዚህ 10,000 ሜትር ካሬው 1 ሄክታር ከሆነ 40,000 የቱ ጋር ነው? እዚህ ጋር ነው የምንጽፈው። 40,000 ሜትር ካሬው ስንት ይሆናል? ፒ እንላለን። ስለዚህ አሁን ክሪስ ክሮስ እናደርጋለን። ፒ ከ10,000 ጋር ይባዛል 10,000 ፒ ይሆናል። 10,000 ፒ እኩል ይሆናል 40,000 ከ1 ሄክታር ጋር ሲባዛ 40,000 ይሆናል። ስለዚህ አሁን እኛ ፒን ነው አይደል የፈለግነው? ፒን ለማስቀረት ሲካፈል ለ10,000 ይህንንም ሲካፈል ለ10,000 ለተመሳሳይ ቁጥር እናካፍላለን። 10,000 በ10,000 ጠፍቶ ፒ ቀረ። ፒ 40,000 ለ10,000 4 ዜሮ በ4 ዜሮ ይጠፋሉ። 4 ለ1 4። ስለዚህ 40,000 ሜትር ስኬር ወይንም 40,000 ሜትር ካሬ ስንት ሄክታር ይሆናል? 4 ሄክታር። አያችሁ 1 ሄክታር 10,000 ሜትር ካሬ ከሆነ 40,000 ሜትር ካሬው ስንት ሄክታር ነው የሚሆነው? 4 ሄክታር ነው የሚሆነው።